ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ ስዊት እንሰራለን ከቡና ጋር የምንጠጣው ማለት ነው። እዚህ ጋር የሚያስፈልገኝ ይሄኛው ቾኮሌት 7 ፍሬ ያስፈልገኛል ማለት ነው። ከዛ አንድ ዝብዳ ቅቤ ማለት ነው። ከዛ ደግሞ እኛ ነስትላ ፉል ሶዳኒ እዚህ ጋር 2 ባይሬክስ አለኝ። እኛ ደግሞ ማድረጋ ማለት ነው። አሁን መጀመሪያ ቀድመን እንትኑን እናቀልጧለን ይሄኛው ማለት ነው። ይሄን በማድረግ እንጀምራለን። በክኔስ ነው በስላጠብኩኝ አድርቀዋለሁ። ከዛ ይሄ ብስኩት ደግሞ እፈጫለሁ ማለት ነው። ማሽን አለ የራሱን የቻለ በሱ እፈጫለሁ። ይሄኛውን ደግሞ እዚህ ጋር ቀልጣለሁ። እንደዚህ አድርጌ ነው የሚያቀልጠው መጀመሪያ። ቾኮሌት ግን ሌላ ድስ መደረብ አለበት ከስሩ ማለት ነው። የተዘጋጅቶልኛል ቀልጧል። እዚህ ጋር እንደዚህ አደረኩኝ ማለት ነው። ከዛ እንትኑ ላይ ሳህን ላይ እናደርገዋለን። ቤት ጉለት ብስኩትን አዘጋጅቻለሁ። አሁን እጨማምራለሁ ማለት ነው። እዚህ ጋር ዝብዳን ካደረኩኝ በኋላ ፉል ሱዳን እጨምራለሁ። ፉል ሱዳን ነው የሚባለው። ፉል ሱዳን ማለት ለውዝ ማለት ነው። ለውዝ የተፈጨ ለውዝ ነው። አንድ ከግማሽ እጨምራለሁ። እንደዚህ አንድ ሙሉ በደንብ እናዋህደዋለን ማለት ነው። አንድ ላይ ሁሉንም እናቀላቅለዋለን። ካዋህደን በኋላ ደግሞ ትንሽ ቆይቼ እንትን እጨምራለሁ። ብስኩት አድርግበታለሁ ማለት ነው። እዚህ ላይ ብስኩት እጨምራለሁ እንደዚህ ያርጌ። ይሄኛ ክሬም ደግሞ ኔስትላውን ግማሽ ነው የምጨምረው። ግማሽ አደርግበታለሁ። አንቺ ማመስገን ነው የልጅነት ልቤ ኪዳንሽ ነው መበርቻዬ ጸሎትሽ ነው መደ አንድ ላይ በጣም እንትን አድርጌ አዋህዳለሁ ማለት ነው። ከዛ ብስኩት የተፈጨውን ብስኩት እጨምራለሁ። የቅድሙን ሁሉንም ማለት ነው። እንደዚህ አድርጌ ጨመርኩኝ። ከዛ በደንብ እንደዚህ እንትን ካረኩኝ በኋላ በእጄ እሽት ታረገዋለሁ። ቀደምልኝ ከፊት ጉዞ እንዲቀና ያላንቺ ጎዳና አይገፋምና እጠብቅሻለሁ በመጠበቂያ። አሁን እዚህ ጋር የብስኩት ዝግጁ ሆኗል ማለት ነው። እንደዚህ ድርቅ ካለ አይዞም፣ ቾኮሌት አይዝም። እንደዛ ሲሆን ቆንጆ ነው ማለት ነው። አሁን እዚህ ጋር እናደርገዋለን። እዚህ ጋር እናደርገዋለን። ለሁለት ስላዘጋጀሁኝ ለሁለት ነው። ለዚህና ይሄኛው ትንሽ ናት፣ በዚህ ደግሞ ተለቃለችው ማለት ነው። እንደዚህ እያረኩኝ ሁሉንም ቦታ እኩል መሆን ያለበት ሁሉም ጋር ማለት ነው። በዚህች አስተካክላለሁ እንደዚህ አድርጌ። ከዛ ፕላስቲኩን እሸፍናለሁ። ሸፍኜው ማለት ነው በረዶ ቤት ስንት ሰዓት አስቀምጣለሁ? 10 ደቂቃ ማለት ነው። እስከዛ ቾኮሌት እስከሚቀልጥ 10 ደቂቃ ፍሪጅ ውስጥ አስገባለሁ። በረዶ ቤት ማለት ነው። ቀጥታ በረዶ ቤት አስገባለሁ። ፍሪጅ አስገብተን ታሰመጣለን። እንደዚህ ከሸፈንኩን በኋላ ለ10 ደቂቃ ፍሪጅ እናስገባለን። እዚህ ጋር ውሃ ጨምራለሁ። እንደዚህ ውሃ ጨመርኩኝ። ከዛ ውሃ ሲፈላ ደግሞ ይሄኛው ድስት አስቀምጬ እንዳይቃጠልብኝ ምን አደርጋለሁ? እንደዚህ ያደርገዋለሁ ማለት ነው። ግን ውሃ ቾኮሌት ውስጥ እንዳይገባባ ጥንቃቄ እንዳይበላሽባችሁ። ትንሽዬ ጠብታ ውሃ ከገባች ይበላሻል ማለት ነው።
አሁን ውሃ ፈልቷል። እዚህ ላይ እንደዚህ ያስቀምጣለሁ ማለት ነው። ቸኮሌቱን ደግሞ ጨምራለሁ እንደዚህ ሰባብሬ። ይሄው እየቀለጠ ነው። እንደዚህ በጥንቃቄ ከፍ አድርጋችሁ ውሃ እንዳይገባ ወደ ውስጥ። ውሃ እዚህ ላይ ከገባ ቾኮሌት ላይ ከገባ ይበላሻል ማለት ነው። እንደዚህ ቀስ እያረኩኝ አዋህደዋለሁ ማለት ነው። ራሱ ይቀልጣል በሙቀት። አሁን ይሄው እንደዚህ ሆኗል ማለት ነው። ከዛ ፍሪጅ ላይ ያስቀመጥኩን ብስኩት አመጣለሁ ላይ ጨምራለሁ ማለት ነው። ፕላስቲኩን እንከፍታለን። ከዛ ቾኮሌቱን ጨምራለሁ ማለት ነው። እንደዚህ አድርጌ እሺ። ከዛ እንደዚህ ሁሉንም አዳርሳለሁ እንደዚህ አድርጌ ማለት ነው። እና ፍሪጅ ውስጥ አሁን ስንት ደቂቃ ይቀመጣል? በረዶ ቤት ሳይሆን ፍሪጅ ውስጥ 20 ደቂቃ እናስቀምጣለን ማለት ነው። ከዛ ቁራጠን በቡና እንጠጣለን። ዋው! እቺ ትንሿ ናት። እኛው እንደዚህ አድርጌ ጨርሻለሁ። አሁን ዘግቼ ፍሪጅ ውስጥ አስቀምጣለሁ ለ20 ደቂቃ። ፍሪጅ ውስጥ አስቀምጣለሁ 20 ደቂቃ። እንደዚህ አድርጌ ጨርሻለሁ። አሁን ፍሪጅ ውስጥ እንዳልኳችሁ ፍሪጅ ውስጥ 20 ደቂቃ አስቀምጣለሁ። እና ለሁሉም ነገር እግዚአብሔር ይስጥልኝ፣ አመሰግናለሁ። ሌላ የምትፈልጉ ነገር እንትን በሉልኝ፣ ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አግዙኝ። አመሰግናለሁ። እዚህ ጋር ሐላ ደርሰዋል። እዚህ ጋር ደግሞ ቡና ምናምን። ያ ሴትዮዋችን ጾመኛ ናት። በቃ ሳይበዛ እንደዚህ በትናንሽ እቆርጣለሁ። እንደዚህ ቻርጌ የቀረውን ደግሞ ለፍሪጅ ውስጥ አስገባለሁ ማለት ነው። ከዛ እንደዚህ እናደርገዋለን። እንደዚህ ቻርገን ሲቆረጥ ይሄን ይመስላል። እንደዚህ ቻርጌ ለማለት ነው። ይሄንን ይመስላል የዛሬ ቪዲዮአችንን። እንደዚህ ነው። እናመሰግናለሁ። መልካም ጊዜ ይሁንላችሁ። ኑ ቡና ጠጡ።